ባለ መኪና ያለ ጅም ቤት ተወስደኛል እሺ ከዛ እንደዛ አድርገህ ልትወስደኛ ቂጣራስ አልፈልግም እጄ በቃ ያደግ ምናምን ዛሬ ባክ ዴይ ነው እና ጾም ነበረ ጾም ያለውኝ በስርዓቱ እና ባለ ታክሲ ልጅ የተከተለኝ ነው በጣም ከገጨኝ አሳክም እንትናል እና ዛሬ የሚገርም የጀርባ ወርኮት ሰይቻለሁኝ እና ደግሞ እዛ ጋር ሰንሻይ ምናምን አለ እንደተለመደው አትፍታ እንዲ ና ሰብስክራይብ አድርጉ በላችሁ ሰብስክራይብ አድርጉ በላችሁ እዚህ ጋር አሁን በለው ራስን እዚህ ጋር ታያለ ከዛ እንዲህ በልና ሰብስክራይብ አድርጉ በላችሁ ሰብስክራይብ አድርጉ እና ተከተለኝ እና ሰብስክራይብ አድርጉላችሁ ጾምና ስፖርትን እንዴት አድርገን ነው አብረን የምናስኬደው የሚለውን አብሬ ያሳያችኋለሁ መጨረሻ ላይ እናወራለን ሳምቡሳ ታምጣልኝ የመላጠች እና ቸስቲም እና ኦል ኦፍ ዩ ዛሬ በውስጥ ለውስጥ ነው የምንሄደው እና ማለት ነው ጾምና ጂም እንዴት ነው የምናስኬደው የሚለውን አሳያችኋለሁኝ መጀመሪያውን ወርክአውት እናደርግና የጀርባው ወርክአውት ነው የምናደርገው ዛሬ ጀርባው ላይ ምን ሞና ሰፊ ጀርባ ሊኖራችሁ እኔ የምሰራችሁ ኤክሰርሳይሶች አሳያችኋለሁኝ በደንብ ተከታተላላችሁ እና ደግሞ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ይቻላል እና ሁላችሁንም ወዳችኋለሁኝ ሌትስ ጎ ላይክ እያደረጋችሁ ድምፅህን አጥፋና ስራ just don't brag about it በቃ ወሬ አይታመንም ማን ያስቀርባል እንዲሁም ከባድ እኮ ነው ላይፍ ማን መንገዱ ይከብዳል ያስጠላል ምን አስባዛ አንተ ጭራሽ ተናግረ they don't know your dream they can shoot it down እኮ ህልምን ካላወቁት እንዴት ያስጥሏል ቁርቁንኪን ትቀንሳለህ ዝም በማለት ማን ዘመረ የትላንትናው ማንነትን ሳታሸንፈው ስለሰው ላለማውራት ቃል መግባት አለብህ። ሆነ ሰው በዚህ በኩል ሄዶ እዛ አንተን እየገነባ ነው። ጉዳይ አይደለም። ጉዳይ መሆን ያለበት ካንተ ትላንትና ሽንፈት ጋር ጓደኞች ጋር ተገናኝ ስለ ለውጥ ነው መወራት ያለበት እንጂ ስለ ሰምባዲ አይደለም። ስለ ጨለማ ማውራት ብርሃንን አያመጣልህ። አንዲት ሻማ መለኮስ ግን ብርሃን ያመጣል። ካለፋ ካልደክም ራስ ላይ ካልሰራ ዓለምማ ያከብርህ ቤተሰቦች ይንቁሃል አለቃ አይወድም ፍጣሪ ራሱ ሰነፍ ሰው አይወድም ለበል ለወፎች ምግብ ያዘጋጃል ነገር ግን አስፋፋቸው ውስጥ አይከትም አፍ ውስጥ አንስተ ያንተን ህልም ዓላማ ራዕይ የምትበላው ዲሲፕሊን ነው። ዲሲፕሊን ማለት የማትወደውን ነገር ልክ እንደምትወደው አድርገህ ሁል ጊዜ ለትልቁ ዓላማ መስራት ነው። ያን ህይወት ይሻሻላል። ስብዕናህን ከምታወጣ ጥንካሬ ብቻ ምርጫ ነው። ከትላንት ትሻላለህ ዛሬ 5 ዓመት ሙሉ ማለት ነው አንድ ፑሻፕ ሳትሰራ ቦርጭ እለት እየጨመረ ሱስ እለት እየጨመረ ስንፍና እለት እየጨመረ ስለመለወጥ ታስባለህ? አታፍርም? ማፈር ነው ያለብህ። ከትላንት ለመሻል ገንዘብ እኮ አያስፈልግም። ከትላንት ለመሻል የተለየ ዕውቀት እኮ አያስፈልግም። ዘመድ እኮ አያስፈልግም። መማር ከምትፈልጋቸው ቋንቋዎች ከሚጠቅሙ ቋንቋዎች አንድ ቃል በሕይወት ላይ ጨምረሃል። አንድ ፑሻፕ ሰርተሃል። አንድ አዲስ ሰው ተዋውቃል። ወጥተህ ገብተሃል። ስራ አጣ። ኦኬ በቃ ተመረቃ ስራ አጣ። ትናንት እንደውም ዲግሪ እየተማርክ ዕውቀት ነበር። ከትናንት ዛሬ ምን ተሽለሃል? ጸሎትህ አድጓል። ሁሌ ራስን ከትናንት ዛሬ እያሻሻልክ ከሆነ ደግሞ ከ5 ዓመት በኋላ እዛ ትልቁ የስኬት ማማ ላይ እንደምትደርስ ምንም ሌላ ጠቋሚ ጠንቋይ ነብይ አያስፈልግም። አረጋግጥልሃለሁ። ስኬታማ
ሰው ያይህና እቺ እኮ ብረት ገፍታ ነው ይላል። እና ገፍተን ነው በደንብ ገፍተን ነው ኢየሱስ ጌታ ገፍተን እኮ ነው። እሺ ንቀው አልሆነ ንቀው ናና ሞክራ ናችላጣ ተደርጎ ነው ይላል። ኖ ፔን ኖ ጌን ይላል። እሺ አሁን ደግሞ እቤት ገብቻለሁኝ። ማለት አሪፍ ወርክአውት ነበር የሰራሁት እና እንዴት ማለት አሁን የምነግራችሁ ነገር ቢኖር ለስፖርተኞች በጾም ጊዜ ስሩ፣ አታቆርጡ። አብዛኞቹ አሁን ሳወራቸው ምናምን ኦንላይን ላይ ያገኘኋቸው ነበርና የድሮ ጓደኞችን ስፖርተኞቹን እና ምን እያሉ ነው አቁመናል፣ ጀስት ጂም በቃ አቁመዋል ሙሉ ለሙሉ ማለት ነው ጾም እስኪያበቃ ድረስ። እኛ ግን እንደነሱ አይደለንም። ማለት ማሸነፍ አለብን። የምናሸንፈው ኮምፒቲሽን ምናምን አይደለም፣ ጀስት የራሴን ሰውነት መቀየር አለብኝ። ኦኬ ስለዚህ ጀስት በጾም ምክንያት ራሴን አመኝ። አሁን ዛሬ በጣም ነው ራሴን እያመኛለሁ። እስካሁን የተሰማኝ ነው ምሪ ላይ በጣም እዚህ ጋር ቲዝ እያለብኝ ነው እውነት ከምር እግዚአብሔርን። እና እንደዚህ አይነት ኮምፕሊመንት ምናምን ማቅረብ አይቻልም። ኦኬ ስለዚህ እናንተም በርቱ። ሁለት ደግሞ ስለ ጾምና ስለ ጂም የምነግራችሁ ነገር አንድ ምንም አለማቋረጥ ነው። በምትችሉት አቅም ስሩ ካፈጠራችሁ በኋላ እስላሞች ማለት ነው። ክርስቲያኖች ደግሞ ጀስት ምግብ ከበላችሁ በኋላ ከ9 ሰዓት በኋላ ወይም እስከ 12 ጾም ከ12 ሰዓት በኋላ ለመንቃት ሞክሩ በቻላችሁት አቅም። ኦኬ እና ስትሰሩ ደግሞ እስከ እንደዛሬው 3 ዙር 4 ዙር በጣም ሰውነታችሁ እስኪዝል ሳይሆን ጀስት 1-2 ዙር እኔ እንደሰራሁት ቅድም አይታችሁት እንደሆነ ቪዲዮ ላይ ጀስት 1-2 ዙር ሰርታችሁ ሰውነታችሁን ማድከም ትችላላችሁ። ከዛ በኋላ ማታ በደንብ መመገብ ማለት ነው ለጧት ጾም። እና ሁላችሁም በርቱ። ጀርባችሁ እንዲያደግ ደግሞ ላታችሁ ላይ በደንብ ፎከስ አድርጉ። በትራይሴፕሳችሁ ጎን ያለው ላት የሚባለው ላይ በደንብ ፎከስ አድርጉ። አሁን የኔ የታችሁት ከሆነ ቅድም ሳሳያችሁ በደንብ ሰፋ ያለ ነበረ። ሰፋ እንዲላችሁ ከፈለጋችሁ እንደዛ አድርጋችሁ ስሩ። በርቱ። እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ደግሞ ላይክ እና ሰብስክራይብ እንዳትረሱ። ማይፋም አመሰግናለሁ። ሰብስክራይብ በማድረግ ወደ 180 አካባቢ ነን። ስለዚህ ወደ 200 ሰብስክራይበር እንግባ ባይ